ኦኬ ሰላም እንዴት ናችሁ? የፓይተን ፕሮግራም ፉል ኮርስ ቱቶሪያል ጀምረናል። ኖርማሊ ፓይተን ፕሮግራም መማር የፈለጋችሁ ወይም ደግሞ ፓይተን ፕሮግራም ስኪላችሁን አፕዴት ማድረግ የፈለጋችሁ ኢምፕሩቭ ማድረግ የፈለጋችሁ ዩ አር ኢን ዘ ራይት ፕሌስ፣ ትክክለኛ ምርጫ ወስናችኋል። ይህ ደግሞ ቪዲዮ ወይም ይህ ዩቲዩብ ቻናል ለእናንተ ነው ማለት ነው። ስለዚህ ፓይተን ፕሮግራምን ፍሮም ስክራች መማር ከፈለጋችሁ ይህንን ቪዲዮ ፍሮም ቢጊኒንግ አፕ ቱ ዘ ኤንድ ከተከታተላችሁ በእርግጠኝነት ብዙ ታተርፋላችሁ ወይም ብዙ ነገር ትቀስማላችሁ ብዬ ተስፋ አደርጋለሁ። ስለዚህ ፓይተን ፕሮግራምን ሞር ሲምፕል ኤንድ ፕራክቲካል በሆነ መልኩ ለእናንተ ለማድረስ ዝግጁ ነኝ ማለት ነው። ስለዚህ በዚህ ቪዲዮ ላይ ኖርማሊ ፓይተን ፕሮግራም ኢንትሮዳክሽኑን ፓይተን ምንድን ነው፣ ለምንድን ነው የሚያስፈልገን፣ እንዴት ምን ሊጠቅመን ይችላል የሚለውን እና ኖርማሊ ፓይተን ፕሮግራም ሶፍትዌሩን ዳውንሎድ አድርገን ኢንስቶል አድርገን የመጀመሪያ ኮዳችንን እንጽፋለን ማለት ነው። ስለዚህ በዚህ እንጀምራለን ማለት ነው። ኖርማሊ ፓይተን ፕሮግራም ስንል ፓይተን ፕሮግራም ምንድን ነው የሚለውን ስናወራ እሱን እንደ ኢንትሮዳክሽን ለምሳሌ ፓይተን ምንድን ነው ስንል ዌል ናውን ፕሮግራሚንግ ላንጉጅ ወይም ፖፑላር የሆነ ፕሮግራሚንግ ላንጉጅ ነው ማለት ነው። ኢት ዋዝ ክሬትድ ባይ ጊዶ ቫን ሮዘን ኢን 1991 በ1991 በጊዶ ቫን ሮዘን በተባለ ኢንዲቪዥዋል ኢንቨንት የተደረገ ፕሮግራሚንግ ላንጉጅ ነው ማለት ነው። ስለዚህ ለምን ይጠቅማል ስንል እንግዲህ ለእነዚህ ፐርፐዞች ወደፊት ከምነግራቸው ፐርፐዞች አንጻር ነው ሰውየው ኢንቨንት አደረገው ማለት ነው። ለምሳሌ it is used for ዌብ ዲቨሎፕመንት ለዌብሳይት ዲቨሎፕመንት እንደ ባክ ኤንድ ላንጉጅ ያገለግላል ማለት ነው። ዌብሳይት እንግዲህ እንደምናውቀው ፍሮንት ኤንድ ኤንድ ባክ ኤንድ አለው። ፍሮንት ኤንድ ኮድ አለው፣ ባክ ኤንድ ኮድ አለው። ፍሮንት ኤንድ ኮዱን ለምሳሌ በተለያዩ ላይብራሪዎች ወይም በተለያዩ ፍሬምወርኮች ልንጽፈው እንችላለን። ያ ሪያክት ጄስን ተጠቅመን አንጉላርን ተጠቅመን ወይም ሌሎች ላንጉጆችን ተጠቅመን ፍሮንት ኤንዱን ልንጽፈው እንችላለን። በሰርቨር ሳይድ ወይም ባክኤንድ ኮዱን ደግሞ ፓይተን ተጠቅመን መጻፍ እንችላለን ማለት ነው። ስለዚህ ለዌብሳይት ዲቨሎፕመንት በጣም አስፈላጊ የሆነ ፖፑላር ፕሮግራሚንግ ላንጉጅ ነው ማለት ነው። ሁለተኛ ለሶፍትዌር ዲቨሎፕመንት ሶፍትዌር ዲቨሎፐሮች ፓይተንን ተጠቅመው የተለያዩ ሶፍትዌሮችን ዲቨሎፕ ማድረግ ይችላሉ ማለት ነው። ሌላ ለማትማቲካል ኦፕሬሽን ኮምፕሊኬትድ የሆኑ ማትማቲካል ኦፕሬሽኖችን በፓይተን ፕሮግራም አማካኝነት ሞር ሲምፕለር በሆነ መንገድ ሶልቭ ማድረግ ይቻላል ማለት ነው። ለሲስተም ስክሪፕቲንግ፣ ለስታቲስቲክስ፣ ለዳታ ሳይንስ፣ ለማሽን ለርኒንግ፣ ለአርቲፊሻል ኢንቴሊጀንስ የተለያዩ በተለይ በአሁኑ ሰዓት አርቲፊሻል ኢንቴሊጀንስ ለማሽን ለርኒንግ ሞር ማርኬቱን ኮንትሮል እያደረጉት ያሉ ቴክኖሎጂካል ሪዛልቶች ናቸው። እነዚህ እንደውም አርቲፊሻል ኢንቴሊጀንስ ላንጉጁ ምንድነው? ፓይተን ነው ይባላል። ማሽን ለርኒንግ እና አርቲፊሻል ኢንቴሊጀንስ ላንጉጃቸው ፓይተን ነው። ፓይተን እንግዲህ እንደሚታወቀው ሰፊሸንት የሆኑ ላይብራሪዎች አሉት። ያ ከሌሎች ፕሮግራሚንግ ላንጉጆች በተጨማሪ ይሄ ፓይተን የተለያዩ ላይብራሪዎች አሉ፣ ሰፊሸንት የሆኑ ላይብራሪ እያንዳንዱ ኮድ ፍሮም ስክራች ከመጻፍ ይልቅስ እነዚያን ላይብራሪዎች ቀጥታ በመጠቀም የተለያዩ ሲምፕለር በሆነ መልኩ የተለያዩ ኮዶችን መጻፍ ይችላል ማለት ነው። ለዛም ነው አርቲፊሻል ኢንቴሊጀንስ ሆነ ማሽን ለርኒንግ፣ ዲፕ ለርኒንግ ላይ ፓይተንን በዋናነት ከሌሎች ፕሮግራሚንግ ላንጉጆች በዋናነት ወይም በቀደመ ሁኔታ እሱን የሚጠቀሙት ለዛ ነው። ዋነኛ እንትኑ ነው ሰፊሽንት ላይብራሪ ስላለው ነው ማለት ነው። ስለዚህ ፓይተን እንግዲህ ቀደም ብዬ እንዳልኳችሁ ለሰርቨር ሳይድ ላንጉጅ ነው። ዌብ አፕሊኬሽንን ለማለት ለምሳሌ የተለያዩ ላይብራሪዎች አሉ። ጃንጎ ኦር ፍላስክ የሚባል ላይብራሪ አለ። እሱ ለዌብሳይት ዲቨሎፕመንት የሚያገለግል ላይብራሪ ነው ማለት ነው። ሌሎችም ላይብራሪዎች አሉ ለዳታ ሳይንስ፣ ለዳታ ቪዥዋላይዜሽን ያው እዛው ዳታ ሳይንስ ውስጥ ይካተታል። ለአርቲፊሻል ኢንቴሊጀንስ፣ ለማሽን ለርኒንግ የተለያዩ ላይብራሪዎች አሉ። ለእያንዳንዳቸው ቴክኖሎጂካል ሪዛልት ስፔሲፊክ የሆኑ ላይብራሪዎች አሉት ማለት ነው። ስለዚህ ለእያንዳንዱ የሚገባውን ላይብራሪ እየመረጥን መጠቀም እንችላለን። ይህን ማድረግ የምንችለው ደግሞ መጀመሪያ ፓይተን ማወቅ ስንችል ነው ማለት ነው። ስለዚህ ፓይተንን መረዳት ከፈለጋችሁ ፍሮም ስክራች ይሄ ቪዲዮ ለእናንተ ነው ማለት ነው። ኦኬ ሌላው ፓይተን ኮኔክትስ ቱ ዳታቤስ ሲስተም ከዳታቤስ ሲስተም ጋር ኮኔክት ለማድረግም እንደሱ ይጠቅመናል ማለት ነው። ያ it can be used to handle big data and perform complex mathematics የተለያዩ ቢግ የሆኑ ዳታዎችን ሃንድል ለማድረግ እና
ማቴማቲካል ኮምፕሊኬት የሆኑ ማቴማቲካል ኦፕሬሽኖችን ሶልቭ ለማድረግ ወይም ፐርፎርም ለማድረግ ኤክስኪዩት ለማድረግ ፓይተን ዘ ሪኮመንድድ ፕሮግራሚንግ ላንጉጅ ያ ኔክስት ቱ ዛት ፓይተን ካን ቢ ዩዝድ ፎር ራፒድ ፕሮቶታይፒንግ ራፒድ ለሆነ ፕሮቶታይፒንግ እነሱ ያገለግላል ማለት ነው። ያ ፓይተን የተለያዩ ፕላትፎርሞች ላይ ፋንክሽናል ነው። ያ ዊዛውት ኤኒ ሊሚቴሽን ዋትኤቨር ኦፕሬቲንግ ሲስተም ላይ ይሰራል ማለት ነው። ለምሳሌ ዊንዶ ኦፕሬቲንግ ሲስተም ላይ፣ ማክ ኦፕሬቲንግ ሲስተም ላይ፣ ሊነክስ ኦፕሬቲንግ ሲስተም ላይ፣ ራዝበሪ ፓይ ኦፕሬቲንግ ሲስተም እነዚህ ነው ሁሉ ላይ ይሰራል። ዋትኤቨር ኦፕሬቲንግ ሲስተም ላይ ፋንክሽናል ነው ዊዛውት ኤኒ ሊሚቴሽን ኦር ዊዛውት ኤኒ ሪስትሪክሽን የትኛውም ላይ እኛ በፈለግነው ኦፕሬቲንግ ሲስተም እንደ ሎካል ማሽናችን እንደኛ እንዳለን ኦፕሬቲንግ ሲስተም መጠቀም እንችላለን ማለት ነው። ምንም አይነት ሪስትሪክሽን የለም። ሌላው ፓይተን ሃዝ ሲምፕል ሲንታክስ ሲሚላር ቱ እንግሊሽ ላንጉጅ። እንግዲህ ከሌላው ፕሮግራሚንግ ላንጉጅ ፓይተን ለየት የሚያደርገው ምንድነው? ሲንታክሱ ኢዝ ሞር አፕሮች ቱ እንግሊሽ ላንጉጅ፣ ወደ እንግሊዝኛ ቋንቋ ሞር የቀረበ ነው ሲንታክሱ ማለት ነው። ያ ደግሞ ለጀማሪዎችም ሞር ሲምፕል የሆነ ሪኮመንድድ የሆነ ፕሮግራሚንግ ላንጉጅ ነው ማለት ነው። ሌሎች አሁን ሞር የኮዲንግ ስኪል የሚጠይቁ ናቸው አብዛኛዎቹ። ሲንታክሳቸው ሞር ኮዲንግ ስኪል ወይም ኮዲንግ ኤክስፐሪንስ የሚጠይቁ ሊሆኑ ይችላሉ። ያ ፓይተን ግን እንደዛ አይደለም። ሲምፕል የሆነ ሲንታክሶቹ ወደፊት እናያቸዋለን። ፕራክቲካል ዋና እንትናቸውን እዚህ ጋር እዚህ ቪዲዮ ላይ በፕራክቲስ ነው ኤክሰርሳይዝ የምናደርገው እና ኮዶቹን እንዴት ሞር ወደ እንግሊዝኛ ቋንቋ እንዴት እንደቀረቡ እናያቸዋለን ፕራክቲካሊ ማለት ነው። ሞር ሲምፕል እንዴት እንደሆነ ለጀማሪዎች እንዴት ይቀላል እንደሆነ እናየዋለን ማለት ነው። ስለዚህ ዋናው ተመራጭ የሚያደርገው እሱ ያ ነው ማለት ነው። አንደኛው። ሁለተኛው ፓይተን ሃዝ ሲንታክስ ዛት አሎውስ ዲቨሎፐርስ ቱ ራይት ፕሮግራምስ ዊዝ ፊውር ላይንስ። መልቲፕል ላይንስ ኦፍ ኮድ ተጠቅመው የሚጽፉትን ኮድ በፓይተን ግን ፊውር ላይንስ ኦፍ ኮድ በመጠቀም ኖርማሊ ያን የምንፈልገውን ኮድ ኤክስኪዩት ማድረግ እንችላለን ማለት ነው። ሌላው ኢንተርፕሬተር ሲስተም ነው። ኮምፓይለር ምናምን አያስፈልገውም። ለምሳሌ ሌሎች ፕሮግራሚንግ ላንጉጆች ጃቫስክሪፕት እንደ ኤግዛምፕል ብንወስድ ኮምፓይለር የሚባል ቪኤት የሚባል ኢንጂን አለው። በሱ አማካኝነት እንደ ኮምፓይለር ያገለግለዋል። ኮዳችንን ብሮዘሩ አንደርስታንድ በሚያደርገው መልኩ ኢንተርፕሬት ወይም ኮንቨርት ያደርገዋል ማለት ነው። ያ ብሮዘሩ ላይ ሬንደር እንደሆነ የጻፈው ኮድ ያገለግለዋል ማለት ነው። ያ አለበለዚያ ኮምፒውተራችን ወይም ማሽን ላንጉጃችን ሎካል ማሽናችን አንደርስታንድ የሚያደርገው ማሽን ኮዱን ነው። ያ ማሽን ኮዱን ነው ኢን ዘ ፎርም ኦፍ 0 and 1 ኮንቨርት የተደረገው ነው። ያ እኛ የምንጽፈው ደግሞ በሃይ ፕሮግራሚንግ ላንጉጅ ነው። ስለዚህ ያን ሃይ ፕሮግራሚንግ ላንጉጅ ወደ ማሽን ላንጉጅ ኮንቨርት የሚያደርግ ኮምፓይለር ያስፈልገዋል። ሌሎች ፕሮግራሚንግ ላንጉጅ ፓይተን ላይ ስንመጣ ግን ኢዝ ኦልሬዲ ኢንተርፕሬተር ሲስተም ነው ማለት ነው። ሌላው ትሬትድ ኢን ፕሮሲጀራል ወይ ያ ኤንድ ኦልሶ አን ኦብጀክት ኦሪየንትድ ወይ ኦር ፋንክሽናል ወይ በዚህ መልኩ ነው ማለት ነው። ስለዚህ ፓይተን ኢንትሮዳክሽኑ እንደዚህ ካል ሞር ዲቴይል ወደፊት የምናየው ይሆናል። ግን አሁን እስቲ እንትን እንበል ኢንስቶል እናድርገው። እስቲ ኢንስቶል እናድርገውና እንዴት አድርገን ኢንስቶል ማድረግ እንደምንችል ወደ ብሮዘራችን ሄደን ኢንስቶል እናድርገው። ከዛም የመጀመሪያ ኮዳችንን እንጽፋለን ማለት ነው። ኦኬ ይሄው ይሄ ክሮም ብሮዘሬ ነው። እናንተ የፈለጋችሁትን ብሮዘር ኢጅም ተጠቅማችሁ ፋየርፎክስን ተጠቀማችሁ ሞዚላም ፈለጋችሁትን ብሮዘር መጠቀም ትችላላችሁ። የኔ ብሮዘር ዲፎልት ብሮዘር ክሮም ነው። ስለዚህ ክሮም ላይ ሰርች ባሩ ላይ ምን ብዬ ጽፋለሁ? ፓይተን ዳውንሎድ ብዬ ጽፋለሁ ማለት ነው። ስለዚህ ክሊክ ሳደርገው ይሄው ኢንተርፌሱ የብሮዘር ኢንተርፌሱ ይሄ ይመጣልኛል። የመጀመሪያ ላይ የሚመጣልን ዳውንሎድ ፓይተን የሚለው python.org ይሄ ትክክለኛ ሳይታቸው ነው። እዚህ ላይ ክሊክ አድርገን ዳውንሎድ እናደርጋለን ማለት ነው። ይሄኛው ኢንተርፌስ ይመጣልናል ማለት ነው። ይሄ ኢንተርፌስ ዳውንሎድ የሚለው ላይ ዳውንሎድ የሚለው ናቭባር ላይ ክሊክ አድርገን ይሄው የተለያዩ ኦፕሽኖች አሉ። ዊንዶ ኦፕሬቲንግ ሲስተም ያለን ዊንዶ ላይ፣ ማክ ኦፕሬቲንግ ሲስተም ያለን ማክ ኦፕሬቲንግ ሲስተም ላይ ክሊክ አድርገን ዳውንሎድ ማድረግ እንችላለን። ለምሳሌ እኔ ዊንዶ ኦፕሬቲንግ ሲስተም ነው። ይሄው ዊንዶ ላይ ክሊክ ሳደርግ ይሄኛው ኢንተርፌስ ይመጣልኛል። ስለዚህ እዚህም ጋር 64 ቢት ነው 32 ቢት ነው የሚለውን ደግሞ የራሳችን ሎካል ማሽን ስለምናው የትኛው ነው የሚለውን ራሳችን ሴሌክት አድርገን የፈለግነውን ዳውንሎድ እናደርጋለን ማለት ነው። ለምሳሌ እኔ 64 ቢት ስለሆነ እዚህ ጋር ክሊክ አድርገዋለሁ ማለት ነው። ይሄው ዳውንሎድ እያደረገልኝ ነው ማለት ነው። ስለዚህ ኖርማሊ እኔ ዳውንሎድ አድርጌዋለሁ። ስለዚህ ዳውንሎድ ስላደረኩት
እንደገና ዳግመኛ ዳውንሎድ ማድረግ አያስፈልገኝም ማለት ነው። ስለዚህ እዚህ ጋር ፓውዝ አደርገዋለሁ። ያ ስለዚህ እናንተ በዚህ መልኩ ዳውንሎድ ታደርጋላችሁ። ኦኬ በትክክለኛ ዳውንሎድ ሆኖልናል አልሆነልንም ብለን እንዴት አድርገን ቸክ እናደርጋለን? ቸክ የምናደርገው ደግሞ ኮማንድ ፕሮምፕት ላይ ሄደን ቸክ እናደርጋለን ማለት ነው። ኮማንድ ፕሮምፕት ስታርት ቦታ ላይ ሲኤምዲ ብለን እንጽፋለን። ሲኤምዲ ብለን ጽፈን ኢንተር እንለዋለን። ኮማንድ ፕሮምፕቱ ይመጣልናል። ይሄው በዚህ መልኩ ይመጣልናል ማለት ነው። ስለዚህ ቨርዥኑን እንጠይቀዋለን። ቨርዥኑን ጠይቀን ነው ቨርዥኑን ከመለሰልን ኦልሬዲ ኢት ኢዝ ኦልሬዲ ዳውንሎድድ ኮሬክትሊ በትክክል ዳውንሎድ ሆኖልናል ማለት ነው። ወደሚቀጥለው ስቴፕ እንሄዳለን። ካልሆነ ደግሞ እንደገና ሪዳውንሎድ እናደርጋለን ማለት ነው። ኦኬ ሌትስ አስክ ዘ ቨርዥን ቨርዥኑን እንጠይቀው ማለት ነው። ለምሳሌ ፓይተን ስፔስ ብለን ዳሽ ዳሽ ቨርዥን ብለን ስንጠይቀው ይመልስልናል ማለት ነው። ይሄው 3.13.3 ቨርዥን 3 ነው ማለት ነው። ስለዚህ ይሄ ሞር ሪሰንት የሆነው ቨርዥን ነው። ኦልሬዲ ዳውንሎድ ሆኖልናል ማለት ነው። ስለዚህ ወደሚቀጥለው እንሄዳለን። ወደሚቀጥለው ስቴፕ ደግሞ ከዚህ ዳውንሎድ ታደረግን በኋላ ኮድ ኤዲተሮችን ዳውንሎድ ማድረግ አለብን። ኖርማሊ እኛ የምንፈልገውን ኮድ ኤዲተር ነው የምንጠቀመው። ለምሳሌ ቪዥዋል ስቱዲዮ ኮድ ከሆነ የምንጠቀመው ቪዥዋል ስቱዲዮ ኮድን ከብራውዘራችን ላይ ዳውንሎድ ማድረግ አለብን ማለት ነው። ያ እሱን እዚህ ጋር ሄደን ቪዥዋል ስቱዲዮ ኮድን ዳውንሎድ ማድረግ አለብን። ቪዥዋል ስቱዲዮ ኮድ ይሄው በዚህ መልኩ ይህን እዚህ ጋር ዳውንሎድ እናደርጋለን ማለት ነው። እኔ ኦልሬዲ ቪዥዋል ስቱዲዮ ኮድን አለኝ፣ ግን ለፓይተን ኮድ መጻፊያ ጁፒተር ኖትቡክ ነው የምጠቀመው። ስለዚህ እናንተ ቪዥዋል ስቱዲዮ ኮድን መጠቀም ተፈልጋችሁ በዚህ መልኩ ዳውንሎድ ማድረግ ትችላላችሁ። ሌሎችም አሉ፣ እነ ፓይቻርም አሉ፣ እነ አናኮንዳ የፈለጋችሁት መጠቀም ትችላላችሁ። ስለዚህ እኔ የምጠቀመው ጁፒተር ኖትቡክ ነው ማለት ነው። ጁፒተር ኖትቡክ እንደመጠቀም ደግሞ ምን ማድረግ አለብኝ? እዚሁ ኮማንድ ፕሮምፕት ላይ ጁፒተር ኖትቡክን ኢንስቶል ማድረግ አለብኝ። እንዴት አድርጌ? ፒፕ ስፔስ ኢንስቶል ኖትቡክ ብዬ ኢንስቶል አደርገዋለሁ ማለት ነው። እኔ ኦልሬዲ ኢንስቶል አድርጌያለሁ። እናንተ በዚህ ሲንታክስ አማካኝነት ይህን ጽፋችሁ ኢንተር ስትሉት ጁፒተር ኖትቡክ ኢንስቶል ይሆንላችኋል ማለት ነው። ኢንስቶል ከሆነላችሁ በኋላ ያንን ነገር ኢኒሻላይዝ ማድረግ አለባችሁ። ጁፒተር ኖትቡክን እንዲከፍትላችሁ ብዙ ኮማንድ ፕሮምፕት ላይ ነው ኢኒሻላይዝ የምናደርገው። ስለዚህ ሌትስ ኢኒሻላይዝ ጁፒተር ኖትቡክ ብለን ኢኒሻላይዝ እናደርገዋል ማለት ኢንተር እንበላል። ኢንተር ስናደርገው ኖርማሊ ኢኒሻላይዝ አድርግልኝ ቀጥታ ብሮዘሬ ላይ ይከፍትልኛል ማለት ነው። ይሄው ብሮዘሬ ላይ ከፈተልኝ ማለት ነው። ወይል በዚህ መልክ ይመጣልኛል። ስለዚህ እንደዚህ ተመጣልኝ በኋላ እዚች ጋር ዘራይት ሳይድ ኮርነር ላይ ኒው የምትል እዚህ ጋር በተን ነገር አለች። እሷ ላይ ክሊክ እናደርግና ይሄው ፓይተን ስር የምትለው ስሪ ኦልሬዲ ቨርዥኑ ነው። እሱ ላይ ክሊክ አድርገን አዲስ ፋይል እንከፍታለን ማለት ነው። ይሄው አዲስ ፋይል ከፍተልን ማለት ነው። እኛ መስራት የምንፈልገው እዚህ ላይ ነው ማለት ነው። ስለዚህ እዚህ ጋር አንታይትል 6 ይላል። ለምሳሌ ይሄ ፋይል ኔሙ ነው፣ ያው ራንደም ላይ የሰጠው ማለት ነው። እኛ አትክልት ሪኔም ማድረግ እንችላለን። ለምሳሌ ምን ብለን ፕራክቲስ ወይም ፓይተን ምን ማለት እንችላለን? የፈለግነው ነው። ኤክሰርሳይዝ ዋን ማለት እንችላለን። ኤክሰርሳይዝ ዋን ማለት እንችላለን። ይሄ ኤክስቴንሽኑን ሪኔም ማድረግ አንችልም። ኦልሬዲ ፋይል ኤክስቴንሽን ነው ማለት ነው። ኦኬ ሪኔም ስንለው ይሄው ሪኔም ማድረግ ኤክሰርሳይዝ ዋን አደረገልን ማለት ነው። እዚህ ጋር ኮዳችንን መጻፍ እንችላለን ማለት ነው። ደስ የሚለው ነገር እያንዳንዱ ሰፓሬት የሆነ ሴል አለው ማለት ነው። ጁፒተር ኖትቡክ ይሄ ኮድ ኤዲተር ለዳታ ሳይንስ እና ለማሽን ለርኒንግ ኮመንድ የሆነ ኮድ ኤዲተር ነው ማለት ነው። ስለዚህ ለምሳሌ ወደ እንትናችን እንሄድና ኢንስቶል አደረግን አይደለ? ስለዚህ ፕሪንት ሄሎ ወርልድ ይለናል። እስኪ ፕሪንት እናደርጋለን። ፕሪንት ሄሎ ወርልድ
ይህንን ስቴትመንት ፕሪንት እናድርገው። ፕሪንት ለማድረግ ደግሞ ረን እናደርጋለን። እዚህ ጋር ከላይ የሚቀስት ምልክቷን ክሊክ ስናደርጋት ኮዳችንን ረን ያደርጋል። ረን ይሄው ፕሪንት አደረገልን ማለት ነው። እንግዲህ this is the first code but we write in or Jupyter notebook ኮድ ይችላል። ኮድ ፒክቸር ላይ የጻፍነው የመጀመሪያ ኮዳችን ነው ማለት ነው። ኦኬ ቀጣይ ለምሳሌ ራይት ፓይተን ኮድ ፕሪንት ኦልሬዲ ፕሪንት አድርገናል። ዘን ሪዲንግ ዩዘር ኢንፑት ከዩዘር የተለያዩ ዳታዎችን እየተቀበል ዘን በዛ መልኩ ኤክስኪዩት ማድረግ ብንፈልግ ምን ነው የምናደርገው? ለምሳሌ ዩዝ ኢንፑት ፋንክሽን ተጠቅማችሁ ራይት ፓይተን ኮድ አክሴፕት ዩዘር ኔም ኤንድ ዲስፕሌይ ሜሴጅ ሃይ ናይስ ቱ ሚት ዩ ኢንፑት ፋንክሽንን ተጠቅማችሁ ፓይተን ኮድ ጻፉ ቱ አክሴፕት ዩዘር ኔምን ወይም አንድ ኢንዲቪጁዋል ኔም የሚቀበል ኮድ አበበ ከበደ መሐመድ አህመድ ዋቴቨር ሊሆን ይችላል። ያንን ዩዘር ኔም የሚቀበል ኮድ ጻፉ። እዛ ያንን ኔም ከተቀበለ በኋላ ዲስፕሌይ ሜሴጅ ሃይ ናይስ ቱ ሚት ዩ የሚለውን ፕሪንት አድርጉልን። ፕሪንት የሚያደርግ ኮድ ጻፉ በፓይተን ነው የሚለው። ለምሳሌ ኢንፑት ፋንክሽን ተጠቀሙ ነው አይደል? ኔም እንግዲህ ወደ እንግሊዝኛ ቋንቋ ሞር የቀረበ ነው ብያቸዋለሁ። አሁን ሌሎች ፕሮግራሚንግ ላይ ብንሄድ ቫሪያብሎችን ዲክሌር ለማድረግ ሌት ኦር ቫር ኦር ኮንስት እያል እንጠቀማለን ማለት ነው። እንደዛ አያስፈልገውም። ፓይተን ፕሮግራሚንግ ቀጥታ ወደ እንግሊዝኛ ቋንቋ የቀረበ ነው ያልነው ለዛ ነው። ቀጥታ ኔም ይባላል ኢንፑት ብለን ኢንፑት ለምሳሌ ያው ሂንት ለመስጠት ያክል ኢንተር ዩር ኔም ኢንተር ዩር ኔም አለው ማለት ነው። ደን ፕሪንት እናድርግ። ፕሪንት ሄሎ ዘን ናይስ ቱ ሚት ዩ ምንም ፕሪንት እንዳደረግልን። ስለዚህ አሁን ረን እናድርገው። ኮዳችን ረን ስናደርገው የሆነ ኔም እንድናስገባ በኢንፑት መልኩ ይመጣልናል። ኢንፑት ዲያሎግ ቦክስ ይመጣልናል ማለት ነው። ምን እንድናስገባ ይሰጠናል ማለት ነው። ስለዚህ የኢንፑት ፋንክሽን ምንድነው? ዋናው ጥቅሙ ከሌሎች ዳታ እንድንቀበል ያደርገናል ማለት ነው። ኦኬ ረን ማለት ኦኬ ረን ስናደርገው ይኸው ኢንተር ዩር ኔም ይላል። ኦኬ ኢንተር ዩር ኔም ኔም እናስገባለን አበበ። ስለዚህ ኢንተር ስንለው ይሄን ታችኛውን እንትን ፕሪንት ያደርግልናል ማለት ነው። ሄሎ አበበ ናይስ ቱ ሚት ዩ የሚለው ሜሴጅ ፕሪንት ያደርግልናል ማለት ነው። ያ ስለዚህ በዚህ መልኩ እንትን እንላለን ማለት ነው። በዚህ መልኩ ኤክሰርሳይዝ እናደርጋለን። በዚህ መልኩ ኮዳችንን ኤክስኪዩት ማድረግ እንችላለን ማለት ነው። ቨሪ ኢንተረስቲንግ የሆነ ፕሮግራሚንግ ነው የምላቸው ለዛ ነው ማለት ነው። ያ ስለዚህ ኔክስት ቪዲዮችን ቤዚክ ሲንታክስ ኤንድ ዳታ ታይፕ ነው። ቤዚክ ሲንታክስ እና ቫሪያብል እናያለን። ቫሪያብል እንዴት አድርገን ኮንስትራክት ማድረግ እንችላለን። እንደገና የተለያዩ ሩሎች አሉ ቫሪያብልን ሴት ለማድረግ። እነዛ ሩሎች ምንድናቸው? የሚፈጠሩት ምንድናቸው የማይፈጠሩት? እንደው አባውት ዳታ ታይፕ እናያለን።